አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ክብረ ዩቲዩብ ቻናል ቤተሰቦች እንደምን ናችሁ? ደህና ናችሁ? ይህ ነገር ሁሉም ሰላም። በእኛ ቤት 7ኛ ቀን ረመዳን ምን ይመስላል የሚሆነው ይላችሁ መጥቻለሁ ማለት ነው። ዛሬ አሁን ቀጥታ የሰራሁት ይሄንን ሰላጣ ነው ማለት ነው። ያው አንድ አይነት ሰላጣ በሁለት ቦታ ነው የሰራሁት ማለት ነው። ለምሳሌ ሰውየው ቲማቲም እና ይሄንን ክሩም አይፈልግም እና ለሱ ብቻ ደግሞ ለብቻ በጎን ሰርቻለሁ ማለት ነው። ልጆቹ ደግሞ ይሄንን አሁን ይሄ የሰውየው ነው ማለት ነው። እንደዚህ በቆሎ ምናምን አድርጌበት እሱ የሚፈልገው እንደዚህ ነው። መቃጠል ቃርም ሰርቻለሁ የማይቃጠል ሰላጣ ሰርቻለሁ ማለት ነው። ከዛም በኋላ ደግሞ ይሄ በሸሚኒ በስጋ ነው ማለት ነው። በሸሚኒ በስጋ ሰርቻለሁ ማለት ነው። ጆብና ምናምን በቃ ምን ልበላችሁ በጣም ነው የሚጣፍጠው ነው። ይሄን እንደዚህ ከፍሩን አወጣሁት ማለት ነው። አሁን እንደምታዩት እዚህ ጋር ደግሞ ይሄ ቂጣ እንደ ቂጣ አይነት ነው የሚጋገረው። ውስጡ ስጋ የተፈጨ ስጋ አድርጌ እንደዚህ ነው እዚህ አገጋገሩ እንደዚህ ነው። በነገራችን ላይ ፍርኖ ዱቄትና እና ሀሊብ ወተት ማለት ነው አንድ ላይ ማስላችሁ ምናምን ከዛ ልክ እንደዚህ ትጋግራላችሁ ማለት ነው። እና በጣም ነው የሚጣፍጠው። ውስጡ ስጋ የተፈጨ ስጋ አድርጋችሁ ምናምን እንደዚህ ቂጣውን ገለበጥኩት ማለት ነው። አሁን እንደምታዩት አገጋገሩ ያው እንደዚህ ነው። አሁን በደንብ ያን እንዳውም አታቃጡ ማለት ነው። በነጩ ለብ አድርጋችሁ ነው የምታወጡት ማለት ነው። እና በነጭ ቢሆን ይመረጣል ማለት ነው። እኔ እንዳውም የሆነ ወርቃማ መከራ አሁን ከላይ ነጭ የሚመስለው እንደዛ ነው የሚደረገው ማለት ነው። እንደዚህ በሶፍት እወለውላለሁ ማለት ነው። ምክንያቱም እንዳይዝብኝ ማለት ነው። ቂጣው እንደዚህ ነው አቀጣጠሉ ልክ እንደ እንጀራ አይነት ነው ማለት ነው። ያኔ አቀጣጠሉ እና እንደዚህ ያጋርኩት እንደምታዩት ቂጣ ጋገር እንደዚህ ነው እንጀራ እንደዚህ ይጋገርኩት ማለት ነው። ይሄ ወዲያው አይቆይም በነገራችን ላይ ወዲያው እዛው ቁማቸው ወዲያው ነው የሚሰሩት እና በጣም ደስ ይላል። እዚህ ደግሞ ሀላ ሰርቻለሁ ማለት ነው። ማለት ጣፋጭ ነገር እንደዚህ ሰርቻለሁ በጎን። ይሄን አሁን ቀጥታ ተላጀ ነው የማደርገው ማለት ነው። ተላጀ ቀዝቅዝ ማለት ነው እንደምታዩት። ከዛ ደግሞ እዚህ ያው አንድ አይነት ነው ይሄ ማለት ነው። ያው በበሸሜሌ ነው ግን ደግሞ እሷ በጁምና አትፈልግም። ከላይ የቀባሁት እንቁላል ነው ማለት ነው። እንቁላል ነው እሷ ጁምና ምናምን ወይ ቺፕስ ስለማትወድ ይሄ መልክ እንዲሰጠኝ እንቁላል ነው የቀባሁት ከላይ ማለት ነው። እንደምታዩት እንደዚህ ነው ሳምንት ፈልገው ሰው እዚህ የጋገርኩት ቂጣ በሰለና ላውጣ ብዬ እያወጣሁ ነው ማለት ነው። እንደምታዩት ማሻአላ አሁን ጋግሬ ጨርሻለሁ። ቢያንስ እንደዚህ ጋግሬ ያለው ማለት ብዙ ነው በነገር እና ብዙ ነው ጋገርኩት ማለት ነው። እንደምታዩት አሁን ደግሞ የቅድሙ አሁን ቂጣውን የጋገርኩት ይሄን ነው እንደዚህ ነው ማለት ነው። አሁን ጁምና አላደረኩም ሴትዮ ስለማትፈልገው ያ ቅድም የጋገርኩት ቂጣ ይሄ ነው ማለት ነው። ውስጡ ስጋ ከትቼበት ጠምጥሜ ማለት እንደ እንጨት በደንብ ጠምጥሜ ከላይ ደግሞ ሶስ ቀይ ሶስ ሰራውና ቀባሁት። ከዛ ጁምና አረኩት ማለት ነው። ይሄን የመሰለ መልክ ሰጥቶኛል ማለት ነው። የዛሬ ፈጡራችን ይሄ ነው ማለት ነው። እዚህ ደግሞ የሰራሁት ሾርባ ነው ማለት ነው። ሾርባ ይሄ በዛህራ ነው የሰራሁት በነገራችን ላይ እና በጣም ነው የሚጣፍጠው ሾርባው። እዚህ ሰሩበት ግን ግዴታ ምንድነው ተላጃ መጥፋት አለበት ይቀዝቅዝ ማለት ነው። እያንዳንዱ ተላጃ ላይ ጋይስ እንደርድር ጋይስ እንደምታዩት አሁን ሁሉንም ጋግሯል። ያኔ እርጎ ነበር እንዲቀዘቅዝ ብቻ ነው እንደዚህ ተላጃ ከተናል ይቀዝቅዝ። ከዚህ ሾርባ ማለት ነው ብሮኮሊ ወይስ ደግሞ ዛህራ ማለት ነው። ዛህራ ይሄ አረንጓዴው ዛህራ በሱ መጀመሪያ ከሽንኩርት ከበደንብ አድርገን አቁላለን። ከዛም በኋላ ኮየክራ አደረግንበት ፈጭ ነው ማለት ነው። እና እንደዚህ ሆኖልኝ ነው በጣም ነው የሚጣፍጠው ሾርባ ማለት ነው። አሁን እዚህ ሳምሳው ልጠብስ ነው ማለት ነው። ይሄንን ልጠብስ ዘይት እያሞኩ ነው። ይሄ በጁምና ነው። ይሄ ደግሞ በስጋ ነው የሰራሁት ማለት ነው። ጋዝ እዚህ እንደምታዩት እየጠበስኩ ነው ማለት ነው። ሳምሳው ማሻአላ ጠብሼ ጨርሻለሁ። እኛ በደንብ አናቃጥለው ሳምሳው ፈታ አድርገን ነው የምንጠብሰው ማለት ነው። ምክንያቱም ምናልባት ከተረፈ ራሱ ሁለተኛ ለመጥበስ
ጥቁር እንዳይሆንብን ያኔ በደንብ አድርገን ወርቃማ ከለር እናደርገውም ማለት እንደዚህ ነው የሚጠበሰኛ ቤት እና በጣም ነው የሚጣፍጠው። በስጋና በጁብና ነው የሰራነው ሳምቡሳው ማለት ነው። በሁለት አይነት ነው እና በጣም ነው የሚጣፍጠው። እንደዚህ በሶስት እንደዚህ እየጠባበስኩ ይገኛለሁ ማለት ነው። እና በነገራችን ላይ በጣም ነው የሚጥመው ሳምቡሳው እና ሳታችሁ ቅመሱ እናንተ ሳምቡሳ አጋገር እንዴት ነው ምናምን አላ ግዛችሁ ባይ። በነገራችን ላይ ሳምቡሳ መጋገር በጣም ያደክማል፣ ወላሂ ያደክማል። ኢንሻአላህ ከልባችሁ ሰዎች ሲሰሩ አጅር ምናምን ስለምታገኙ ማለት ነው። አጅራችን ደግሞ አላህ ይቀበላል። አይዋ አሁን ተበላ ተጠጣ ማለት ነው። እቃው እንደተለመደው የዛሬው እቃ ይሄንን ይመስላል ማለት ነው። ከዚህ ወደዚህ ስንቀይር እናያለን ጋይስ። አሁን እንደዚህ ጽድት አድርገናል ማለት ነው። ሁሉንም ነገር እዚህ የነበረው ክቶት እንዳለ አጽድተናል ማለት ነው። ጋይስ ዛሬ የሚበሉት ሰሆር 3 ሰው ብቻ ነው እና 3 ሳህን ነው ያደረኩት ማለት ነው። ሰሆር ማለት ነው። ትናንትና የተረፈ ሩዝ ነበረ፣ እሱን ነው የምናመቀው። ዛሬም ያልጨረሰው መከራው እና ትናንት ያልተበላ አሉ እና የተረፈው ምግብ ነው ዛሬ ሰሆር የሚበሉት ማለት ነው። አልሰራንም መከራው ምናምን ይጨርሱ ተብሎ አሁን ላይ ላሞቅ ነው ማለት ነው። ሰሆር ግልግል እንኳን ማልሰራንም እንደው ተገላግልኩ፣ ስራ ቀለለ። ራስ ሰሆር አልሰራንም ዛሬ። ሰሆሩ እቃው ያኔ ብዙም አይደለም፣ ብዙም የለም ማለት ነው። ሻይ ቀበስ ዛሬ ይሻላት ያለሽ ጋይስ። አሁን ሁሉንም ጽድት አድርጋለሁ ማለት ነው። ዛሬ ውሎ ይሄንን ይመስል ነበር። እዚህ ድረስ ስለምታዩ በጣም አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቴንክ ዩ